ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሚያዝያ 13 ወይም አፕሪል 21 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮን ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 189 ብር ከ03 ሳንቲም የተመነዘረ ነው። ዶላርም በከፍተኛ ዋጋ የምንዘር የሚገኘው ባንክ አባይ ባንክ ነው። 154 ብር ከ40 ሳንቲም ተገዝቶ 157 ብር ከ48 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ10 ሳንቲም ተገዝቶ 156 ብር ከ17 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 187 ብር ከ53 ሳንቲም የተመነዘረ ነው። የካናዳ ዶላርም በከፍተኛ ዋጋ የምንዘር የሚገኘው ባንክ ልማት ባንክ ነው። 112 ብር ከ23 ሳንቲም ተገዝቶ 114 ብር ከ47 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ72 ሳንቲም ተገዝቶ 111 ብር ከ92 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 135 ብር ከ52 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርም በከፍተኛ ዋጋ የምንዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ74 ሳንቲም ተገዝቶ 156 ብር ከ81 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ32 ሳንቲም ተገዝቶ 110 ብር ከ49 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 222 ብር ከ65 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ የምንዘረ የሚገኘው ባንክ ህብረት ባንክ ነው። 183 ብር ከ77 ሳንቲም ተገዝቶ 187 ብር ከ45 ሳንቲም የተሸጠ ነው። በንግድ ባንክ 181 ብር ከ36 ሳንቲም ተገዝቶ 184 ብር ከ99 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 255 ብር ከ60 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ የምንዘረ የሚገኘው ባንክ ቡና ባንክ ነው። 209 ብር ከ48 ሳንቲም ተገዝቶ 213 ብር ከ67 ሳንቲም የተሸጠ ነው። በንግድ ባንክ 204 ብር ከ26 ሳንቲም ተገዝቶ 208 ብር ከ34 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 51 ብር ከ48 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ የምንዘረ የሚገኘው ባንክ የሮሚያ ህብረት ሥራ ባንክ ነው። 44 ብር ከ62 ሳንቲም ተገዝቶ 45 ብር ከ51 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ68 ሳንቲም ተገዝቶ 42 ብር ከ51 ሳንቲም የተሸጠ ነው። አንድ የስዊዝ ፍራንክ በጥቁር ገበያ 242 ብር ከ69 ሳንቲም የተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ የምንዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ74 ሳንቲም ተገዝቶ 202 ብር ከ71 ሳንቲም የተሸጠ ነው። በንግድ ባንክ 193 ብር ከ22 ሳንቲም ተገዝቶ 197 ብር ከ08 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 20 ብር ከ70 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ የምንዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ79 ሳንቲም ተገዝቶ 17 ብር ከ13 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ53 ሳንቲም ተገዝቶ 16 ብር ከ86 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 613 ብር ከ33 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ የምንዘረ የሚገኘው ባንክ ልማት ባንክ ነው። 502 ብር ከ99 ሳንቲም ተገዝቶ 513 ብር ከ05 ሳንቲም የተሸጠ ነው። በንግድ ባንክ 490 ብር ከ56 ሳንቲም ተገዝቶ 500 ብር ከ37 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ75 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ የምንዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ72 ሳንቲም ተገዝቶ 25 ብር ከ22 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ04 ሳንቲም ተገዝቶ 22 ብር ከ48 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 2 ብር ከ02 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ የምንዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ65 ሳንቲም ተገዝቶ 1 ብር ከ68 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 50 ብር ከ42 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ የምንዘረ የሚገኘው ባንክ የሮሚያ ህብረት ሥራ ባንክ ነው። 43 ብር ከ81 ሳንቲም ተገዝቶ 44 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ81 ሳንቲም ተገዝቶ 41 ብር ከ63 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 51 ብር ከ92 ሳንቲም የተሸጠ ነው። አንድ የኦማር ሪያል በጥቁር ገበያ 491 ብር ከ73 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ63 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 501 ብር ከ17 ሳንቲም የተመነዘረ ነው።
አንድ የጆርዳን ዲናር በጥቁር ገበያ 266 ብር ከ77 ሳንቲ እየተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ21 ሳንቲ እየተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 63 ብር ከ29 ሳንቲ እየተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 79 ሳንቲ እየተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ39 ሳንቲ ተገዝቶ 9 ብር ከ58 ሳንቲ እየተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ18 ሳንቲ ተገዝቶ 1 ብር ከ21 ሳንቲ እየተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 87 ሳንቲ እየተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።